ሰላም ጤና ይስጥልኝ እንደምንድናችሁ? እንግዲህ በዛሬው ቪዲዮ ደግሞ በአዲሱ የግብር ምጣኔ መሰረት ደሞዝ እንዴት ካልኩሌት እናደርጋለን የሚለውን ነው የምናየው ማለት ነው። እዚህ ጋር እንደምታዩት ደሞዝ የሚሰራበትን ኤክሴል ሽት ነው እንግዲህ ወይም ስፕሬድሺት ነው ይዤ የቀረብኩት ማለት ነው። ስለዚህ ይህንን ለማድረግ ወይንም ይህንን ፔሮል ለመስራት ምን ምን ያስፈልገናል የሚለውን ነገር እዚህ ጋር አስቀምጫለሁ። መጀመሪያው ሰራተኛው ስም፣ የደሞዝ መጠን፣ የሰራበት ቀን፣ ጠቅላላ ተከፋይ ጡረታ 7%ን እንደ የስራ ግብር ጠቅላላ ተቀናናሽ እና እጁ ላይ የሚደርሰው የተጣራ ተከፋይ ምን ያክል ነው የሚለውን ነው እዚህ ላይ የምንሰራው ማለት ነው። ስለዚህ ይሄ እስከዛሬ ስንጠቀምበት የነበረው የግብር ምጣኔ ሳይሆን የምንጠቀመው አሁን በአዲስ በተሻሻለው የግብር ምጣኔ መሰረት ነው ማለት ነው የምንሰራው። ስለዚህ እንግዲህ መጀመሪያ ከምንድን ነው የምንጀምረው? ከጠቅላላ ተከፋይ ለምንድን ነው የተቀመጠው የሚለው ነው እዚህ ጋር የምናየው። ጠቅላላ ተከፋይ እንግዲህ እዚህ ጋር የተቀመጠው አንድ ሰራተኛ በወር ምን ያክል ቀን ሰራ የሚለውን ሀሳብ ከመጣ ያንን ካልኩሌት እንዲያደርግልን ነው። ያ ማለት አንድ ሰራተኛ በወር ውስጥ 30ንም ቀን ከሰራ የደሞዙ መጠን ያው እዚህ ጋር ጠቅላላ ተከፋይ ላይ ይሄዳል ማለት ነው። ከዛ ውጪ ግን 15 ቀን ቢሰራ የ15ቱ ቀን ደሞዝ ነው ጠቅላላ ተከፋይ ላይ የሚመጣው። ቤዚካሊ ይሄ የማይንቀሳቀስ ኖርማሊ እዙ የተከለ የደሞዙ መጠን ነው። ግን የሚከፈለው የደሞዙን ሙሉ 30 ቀን ሲሰራ ነው እና ያን ካላደረገ እዚህ ጋር ሊቀነስ ስለሚችል በሰራበት ቀን ተዋስቶ እዚህ ጋር ትክክለኛው የሚከፈለውን ደሞዝ መጠን የምናስቀምጥበት ነው ማለት ነው። ስለዚህ እንዴት ነው ይሄኛውን የምንሰራው የሚለውን ስናይ እኩል ይሆናል እንላለን። ዘን ይቺን ቅንፍ እንከፍታለን ማለት ነው። ይህን ቅንፍ ከከፈትን በኋላ እዚህ ጋር ያለውን የደሞዝ መጠን ሰሌክት እናደርጋለን። ሲካፈል ለ30 ይሄን በምናደርግበት ሰዓት አንዷን ቀን ደሞዝ አገኘን ማለት ነው። የአንዱን ቀን ደሞዝ አገኘን። ዘን ይሄንን ካስቀመጥን በኋላ ሲባዛ የአንዱ ቀን ደሞዝ ነው አሁን የዘጋ ያስቀመጥነው። የአንድ ቀን ደሞዝ ሲባዛ በሰራበት ቀን ብዛት ማለት ነው። ስለዚህ የሰራበት ቀን ብዛት እዚህ ላይ ስለሚሞላ ይህን ሰሌክት እናደርጋለን ማለት ነው። ዘን ኢንተር እንለዋለን። ኖርማሊ የሰራበት ቀን እስካልተሞላ ድረስ 0 ነው የሚሆነው ማለት ነው። ምክንያቱም እዚህ ጋር 0 ሆነ ማለት ሰውየው በስራ ላይ አልተገኘም። ስለዚህ እዚህ ጋር የሚከፈለውም ደሞዝ የለም ማለት ነው። እዚህ ጋር ግን ለምሳሌ 30ንም ቀን ቅድም እንዳልኳችሁ የሚገኝ ከሆነ እዚህ ጋር እንደምታዩት እዚህ ጋር ያለው ቫሊው እዚህ ጋር ተቀምጧል ማለት ነው። ዘን ለምሳሌ 15 ቀን ቢሆን እዚህ ጋር 15 ቀን ቢሰራ 15 ቀን እዚህ ጋር እንደምታዩት ግማሹን ነው የሚያስቀምጠው ማለት ነው። ስለዚህ ያንን ለማድረግ ነው እዚህ ጋር ይሄ የተቀመጠው። ከዛ ውጪ 30 ቀን እንበልና ሁሉንም እንሙላው። ዘን እዚህ ጋር ሁሉንም 30 ቀን ሰርተዋል ብለን አስዩም ብናደርግ እዚህ ጋር እንደምታዩት ጠቅላላ ተከፋዩ እዚህ ጋር ያለው ቫልዩ እዚህ ጋር ተቀምጦ ማለት ነው። ምንም የተቀነሰ የተጨመረ ነገር አይኖርም ማለት ነው። ይሄን በዚህ መንገድ እንሰራለን ማለት ነው። ሌላኛው የምንሰራው ጡረታ 7% ነው። የቀጥታ በፐርሰንቱ ማባዛት ነው የሚሆነው ማለት ነው። ምንም የተለየ ነገር የለውም። እኩል ይሆናል እንላለን። ጠቅላላ ተከፋይ ሲባዛ በ7% ማለት ነው። በ7% ዘን ኢንተር እንለዋለን። ጡረታ ምን ያክል ያገኛል የሚለውን ለጡረታ ምን ያክል ይከፍላል የሚለውን እዚህ ጋር ድረግ አድርገን ወደታች ስንጎትት የሁሉንም እናገኛለን ማለት ነው። የስራ ግብር ላይ ደግሞ ስንመጣ እኩል ይሆናል ኢፍ እንላለን። እንግዲህ የስራ ግብር ላይ በምንመጣበት ሰዓት ስኬሉ አዲሱን ነው የምንጠቀመው ማለት ነው። ቅድም እንዳልኳችሁ ኢፍ ለምሳሌ የሚከፈላቸው ደሞዝ ያንሳል ወይም እኩል ይሆናል ከ2000 በታች ከሆነ ምንም አይነት የስራ ግብር አይከፍሉም። ስለዚህ 0 ነው የምናደርገው ማለት ነው። ስለዚህ 0 እናደርጋለን። አሁንም ኮማ አድርገን ኢፍ እንላለን ማለት ነው። ኢፍ ካልን በኋላ
ቅንፍን ከፍትና የሚከፈላቸው ጠቅላላ ደሞዝ ያንሳል ወይም እኩል ይሆናል ከ4000 ከሆነ ደግሞ እስከ 4000 ከሆነ ተከፋዩ ሲባዛ በ15% ሲቀነስ 300 ይሆናል ማለት ነው። ይሄ የሚከፍሉ ግብር ነው። ኮማ እናደርጋለን። ከዛ በላይ ያሉትስ ኢፍ ቅንፍ አሁን የምንከፍትና ጠቅላላ ተከፋያቸው ያንሳል ወይም እኩል ይሆናል ከ7000 በታች ከሆነ ኮማ እናደርግና አሁንም ኮማ እናደርጋለን። ዘን ጠቅላላ ተከፋዩ ሲባዛ በ20% ሲቀነስ 500 እንለዋለን ማለት ነው። 500 አሁንም ኮማ እናደርጋለን። ኢፍ ቅንፍን ከፍትና ጠቅላላ ተከፋይ ያንሳል ወይም እኩል ይሆናል ከ10,000 ከሆነ ኮማ እናደርግና ጠቅላላ ተከፋዩ ሲባዛ በ25% ሲቀነስ 850 እንለዋለን ማለት ነው። አሁንም ኮማ እናደርግና ኢፍ ቅንፍ እንክፈትና ጠቅላላ ተከፋዩ ያንሳል ወይም እኩል ይሆናል 14000 ከሆነ ኮማ እናደርግና ጠቅላላ ተከፋዩ ሲበዛ በ30% ሲቀነስ 1350 ነው ማለት ነው። አሁን መጨረሻው ላይ ደርሰናል። ከ14000 በላይ የሚከፈላቸው ከሆነ ኮማ እናደርግና ጠቅላላ ተከፋዩ ሲባዛ በ35% ሲቀነስ 2050 ወይም 2050 ብር ይሆናል ማለት ነው። ስለዚህ ይህንን ከሰራን በኋላ ቅንፋችን የከፈትነውን የቅንፍ ብዛት እንዘጋለን። 5 ከፍተናል። 1 2 3 4 5 ቅንፍ እንዘጋለን። ኢንተር እንለዋለን ማለት ነው። ስለዚህ የተሰራውን የግብር መጠን እዚህ ላይ አገኘ ነው። ይህን ድረግ አድርገን ወደታችን ጎትት የሁሉንም ግብር በዚህ መሰረት ይሰራልናል። ዘን ጠቅላላ ተቀናናሽ ማለት ደግሞ አሁን እዚህ ላይ የምንሰራው ላይ ተቀናሾቹ ከደሞዛችን ላይ የሚቀነሱት ጡረታና የስራ ግብር ናቸው። ስለዚህ ጡረታና የስራ ግብር ያው ቶታል ዲዳክሽን ላይ መቀመጥ ስላለበት ጠቅላላ ተቀናናሽ እኩል ይሆናል ለጡረታ የምንከፍለው ሲደመር የስራ ግብር ኢንተር እንለዋለን። ይሄንን በዚህ መንገድ ተቀምጥልናል። ወደ ታች እንጎትታለን ማለት ነው። እንዴት የተጣራ ተከፋይ ደግሞ አጠቃላይ ተከፋዩ ሲቀነስ ተቀናናሾቹ ማለት ነው። ስለዚህ እኩል ይሆናል ጠቅላላ ተከፋይ ሲቀነስ ጠቅላላ ተቀናናሽ ኢንተር እንለዋለን ማለት ነው። ስለዚህ የተጣራ እጃቸው ላይ ወይም ሰራተኛው እጅ ላይ ምን ያክል ይደርሳል የሚለው ይሄን ይመስላል ማለት ነው። ጠቅላላ የተጣራ ተከፋይ የሚለው እጃቸው ላይ የሚደርሰው ይህ ነው ማለት ነው። ስለዚህ ቤዚክ የሆነችው ለምሳሌ ሃውስ አለዋንስ፣ ትራንስፖርት አለዋንስ፣ ኦቨርታይም፣ ሌሎች ወጪዎችም ሊሆን ይችላሉ። ኮስት ሼሪንግ ኦር ሰምቲንግ የተለያዩ ወጪዎች ከደሞዝ ላይ የሚቀነሱ ወጪዎች ሊኖሩ ይችላሉ። እነሱን እዚህ ላይ ታሳቢ አልተደረገም። በመሀል ማስገባት ይቻላል ማለት ነው። ስለዚህ የደሞዝ አሰራሩ በአዲሱ የግብር ምጣኔ መሰረት ይህን ይመስላል። ምናልባት ሶርሱ ኮዱንም ከፈለጋችሁ ቴሌግራም ላይ አለ። እዛ ላይ ገብታችሁ መጠቀም ትችላላችሁ፣ አውርዳችሁ መጠቀም ትችላላችሁ ማለት ነው። እንደርሶ ምናልባት የቴሌግራም አድራሻው ዲስክሪፕሽን ላይ ይኖራል። ያንን መጠቀም ይቻላል ማለት ነው።